ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾች እንኳን በሰላም ወደ ቻናሌ መጣችሁ። በዛሬ ቪዲዮ የምንመለከተው የቺያ ሲድ 7 አስደናቂ የጤና ጥቅሞችን በዝርዝርና በስፋት የምታውቁበት አስተማሪ ቪዲዮ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩኝ። ወደ ዛሬ ፕሮግራሜ ከማለፌ በፊት ለቻናሌ አዲስ ለሆናችሁ እንኳን በሰላም መጣችሁ። ይህን ቻናል ሰብስክራይብ በማድረግ የደወል ምልክቱን በመጫን በየጊዜው መለቅላችሁ እንደዚህ አይነት አስተማሪ ቪዲዮዎችን ማግኘት ትችላላችሁ። አብሮነታችሁ አይለየኝ። መልካም ቆይታ። በመጀመሪያ ደረጃ የቺያ ሲድ ውሃ ብትጠጡ የሰውነት ክብደት ለመቀነስ ወይም ደግሞ ለመቆጣጠር እጅግ የሚረዳችሁ ይሆናል። የቺያ ሲድ በሚሟሟና በማይሟሟ ፋይበር የበለጸገ ነው። በቺያ ሲድ ውስጥ ያለው ፋይበር የምግብ መፈጨትን በማዘግየት ረሃብን ለመቆጣጠርና አጠቃላይ የካሎሪ ፍጆታን ለመቀነስ ያስችላቸዋል። ቺያ ሲድ ለጤናችሁ አስፈላጊ በሆኑ ንጥረ ነገሮች የበለጸገ ሲሆን አጠቃላይ ዝቅተኛ የሆነ ካሎሪ ይዘት አለው። በፕሮቲን የበለጸገ ነው። ለጤናችሁ አስፈላጊ የሆኑ 9 አሚኖ አሲዶችን በውስጡ ይዟል። በፕሮቲን የበለጸጉ ምግቦችን ማካተት አጠቃላይ የሰውነት ክብደትን ለመቀነስ፣ የጡንቻ ጉዳትን ለመከላከልና ጤናማ ክብደትን ለመቆጣጠር እጅግ የሚረዳችሁ ይሆናል ማለት ነው። ቺያ ሲድ በአልፋ ሊኖሊክ አሲድ የበለጸገ ነው። ኦሜጋ 3 ፋቲ አሲድ ይዟል። አጠቃላይ ኦሜጋ 3 ፋቲ አሲድ እብጠትን ለመቀነስ፣ የኢንሱሊን ውጤትን ለማሻሻልና የስብ ሜታቦሊዝምን ለማጥፋት ጨምሮ የሰውነትን ክብደት ለመቆጣጠር እጅግ የሚረዳችሁ ይሆናል ማለት ነው። ሁለተኛ ለአይምሮአችሁ ጤና እጅግ በጣም የሚረዳችሁ ይሆናል። ቺያ ሲድ አጠቃላይ የአይምሮ ሴሎችን ይጠብቃል። በውስጡ ኦሜጋ 3 ፋቲ አሲድን ይዟል ብያቸዋለሁ። የአይምሮ ሴሎችን በጤናማ ሁኔታ እንዲሰሩ ይረዳል። ትውስታንም ያሻሽላል። አይምሮ በተሻለ ሁኔታ እንዲሰራ በመርዳት የማስታወስ ችሎታችሁን ይጨምራል። እንደ አልዛይመር ያሉ በሽታዎችንም ለመከላከል የሚያስችላችሁ ይሆናል። የአይምሮ ድካምና ትኩረትን አጠቃላይ ይሰጣችኋል ማለት ነው። ትኩረት መቀነስን ይከላከላል ማለት ነው። ሶስተኛ ለቆዳ ጤና እጅግ የሚረዳችሁ ይሆናል። ቺያ ሲድ ውሃን ይዞ የመቆየት ባህሪ ስላለው በጨጓራ ውስጥ ጄል የመሰለ ንጥረ ነገርን ይፈጥራል። ይህ ጄል ጤናማና የሚያብረቀርቅ ቆዳን ለመስጠት እጅግ የሚረዳችሁ ይሆናል። ቆዳችሁ ወይም ደግሞ ሰውነታችሁ እርጥበቱን ለመጠበቅም ይረዳዋል ማለት ነው። የሰውነት እርጥበት መጠበቅ የቆዳችሁ የመለጠጥና አጠቃላይ ገጽታን ለማሻሻል ይረዳል። ቺያ ሲድ እንደ ዚንክ፣ ማግኔዚየም፣ ካልሲየም ያሉ ጤናማ ንጥረ ነገሮች የበለጸገ ሲሆን አጠቃላይ እነዚህ ሁሉም ቆዳችሁን ጤናማና እጅግ በጣም አንጸባራቂ ውብ ለማድረግ የሚረዳችሁ ይሆናል። ዚንክ የቆዳ ይዘትን ምርትን ለመቆጣጠር እብጠትን ለመቀነስና የቆዳ ቁስልን ለማጥፋት ይረዳችኋል። ማግኔዚየም የቆዳ ጤንነት በመጠበቅ ብጉርና ሌሎች የቆዳ በሽታዎችን ለመቀነስ የሚረዳችሁ ይሆናል። ካልሲየም አዲስ የቆዳ ሴሎች እንዲፈጠሩ ያደርጋል። ከዚህ ጋር ተያይዞ ኦሜጋ 6 ፋቲ አሲድም የበለጸገ እንደሆነ ማወቅ ያስፈልጋችኋል። ስለዚህ የተለያዩ በሽታዎችን ለመከላከል ይረዳችኋል። የቆዳችሁን ጤንነት ለመጠበቅ እጅግ አስፈላጊ ይሆናል ማለት ነው። ስለዚህ ኦሜጋ 3 እና ኦሜጋ 6 ፋቲ አሲድ የቆዳችሁን ጤንነት ለመጠበቅ ይረዳችኋል። የቆዳችሁ ገጽታ ይሻሻላል። ቆዳችሁ ድርቀትን ይቀንሳል። ጤናማ አዲስ ህዋስ እንዲፈጠሩ ለማድረግ እጅግ የሚረዳችሁ ይሆናል። አራተኛ ቺያ ሲድ አጥንታችሁን ለማጠንከርና የአጥንት መሳሳትን ለመከላከል እጅግ የሚረዳችሁ ይሆናል። ቺያ ሲድ ከፍተኛ የሆነ ካልሲየም ይዘት አለው እና ጠንካራ ጤናማ አጥንትን ለመጠበቅ ወሳኝ ማዕድን ነው። የካልሲየም እጥረት የአጥንት በሽታዎችን ያስከትላል። ቺያ ሲድ አጠቃላይ በፎስፈረስ የበለጸገ ስለሆነ ለአጥንት ጤንነት ጥንካሬ እጅግ ጠቃሚ ያደርገዋል። ፎስፈረስ ጠንካራ አጥንትና ጥርስን ለመገንባትና ለማቆየት ካልሲየም በተጨማሪ አስፈላጊ ንጥረ ነገር ነው። እንደ ኦሜጋ 3 ፋቲ አሲድ ያሉ ውህዶች የበለጸገ ነው። ኦሜጋ 3 ፋቲ አሲድ አጠቃላይ ከአጥንት ጋር የተያዙ የጤና ችግሮችን ለመከላከል እጅግ የሚረዳችሁ ይሆናል። ቺያ ሲድ በማግኔዚየም የበለጸገ ሲሆን ለአጥንት ጤንነት እጅግ የሚረዳችሁ ይሆናል። ማግኔዚየም በሰውነት ውስጥ ያለውን ካልሲየም መጠን ለመቆጣጠር ይረዳል እና የዚህ ማዕድን እጥረት የአጥንት ፍጋት እንዲቀንስና አጥንት ስብራት አደጋ እንዲጨምር ያደርጋል ማለት ነው። ስለዚህ ቺያ ሲድ በፕሮቲን የበለጸገ ነው። ይህም የአጥንት ህብረ ህዋሳን ጨምሮ ሌሎች የሰውነት ህብረ ህዋስን ለመገንባትና ለመጠገን እጅግ አስፈላጊ ማዕድን ያደርገዋል። ቺያ ሲድን በአመጋገባችሁ ውስጥ ማካተት ጠንካራና ጤናማ አጥንት እንዲኖራችሁ የማድረግ እድሉ እጅግ ከፍተኛ ይሆናል ማለት ነው። አምስተኛ የልባችሁን ጤንነት ለመጠበቅ ይረዳችኋል። ቺያ ሲድ በኦሜጋ 3 ፋቲ አሲድ
የበለጸገ ነው ብያችኋለሁ። አልፋ ሊኖሊክ አሲድም ይዟል። ኦሜጋ 3 ፋቲ አሲድ እብጠትን ይቀንሳል። የኮሌስትሮል መጠንን ለመቀነስና የልባችሁን የደም ስር ተግባር ለማሻሻል በርካታ የጤና ጥቅሞችን ይሰጣቸዋል። ቺያ ሲድን ብትመገቡ የልብ ህመምና ሌሎች የልብ የደም ቧንቧ የጤና ችግሮችን አደጋ ለመቀነስ ያስችላቸዋል። የሚሟሟና የማይሟሟ ፋይበር አይነቶችን የያዘ ነው ብያችኋለሁ። ፋይበር የኮሌስትሮል መጠን ለመቀነስ፣ የደም ግፊትን ለመቀነስ፣ አጠቃላይ የልብ ጤናን ለማሻሻል እጅግ የሚረዳችሁ ይሆናል ማለት ነው። ስለዚህ ቺያ ሲድን በአመጋገባችሁ ውስጥ ብታካትቱ የልብ ህመም ተጋላጭነታችሁን በከፍተኛ መጠን ትቀንሳላችሁ። ቺያ ሲድ በፍላቮኖይድ፣ በፎሎኒክ አሲድ እና በቫይታሚንን ጨምሮ በአንቲኦክሲደንት ይዘት ስላለው አንቲኦክሲደንት ደግሞ የኦክሳይድ ውጥረትና ጉዳትን ለመከላከል እጅግ የሚረዳችሁ ይሆናል ማለት ነው። ስለዚህ አጠቃላይ የልብ ህመም ተጋላጭነታችሁን ይቀንሳል፣ የደም ፍሰትን ያሻሽላል፣ አጠቃላይ ጤናማ ልብ እንዲኖራችሁ ያደርጋል። ቺያ ሲድ በማግኒዚየም በፖታሺየም የበለጸገ ሲሆን ሁለቱም ለልብ ጤና እጅግ በጣም ጠቃሚ ማዕድን ያደርጋቸዋል። ማግኒዚየም የደም ግፊትን ለመቆጣጠርና የልብ ምት እንዲኖርና አጠቃላይ የልብ የደም ስር ተግባርን ለማጠንከር ይረዳል። ፖታሺየም የደም ግፊትን ለመቆጣጠርና ለስትሮክ ለልብ ህመም ተጋላጭነትን በከፍተኛ መጠን ይቀንሳል ማለት ነው። ስለዚህ ቺያ ሲድን በአመጋገባችሁ ውስጥ በማካተት የልብ ጤናን መጠበቅ እጅግ የሚያስችላችሁ ይሆናል ማለት ነው። በመቀጠል የምግብ መፍጨት ለማቀላጠፍ እጅግ የሚረዳችሁ ይሆናል። ቺያ ሲድን ብትመገቡ አጠቃላይ የምግብ መፍጫ ስርዓትን ለመጠበቅ ይረዳል። በሚሟሟና በማይሟሟ ፋይበር የበለጸገ ነው ብያቸዋለሁ። ፋይበር የሆድ ድርቀትን ለመከላከል ይረዳል። የአንጀታችሁን ጤንነት ይጠብቃል። ፋይበር የምግብ መፈጨት ስርዓት ውስጥ ጄል መሰል ንጥረ ነገር እንዲፈጠር ያደርጋል። ይህም ደግሞ ለምግብ መፈጨትና በአንጀት ውስጥ ጠቃሚ የሆኑ ባክቴሪያዎች እድገትን ያበረታታል ማለት ነው። ቺያ ሲድ በፋይበር መበልጸጉ ብዙ የጤና ጥቅሞችን ነው የሚሰጣችሁ። በአንጀት ውስጥ የሚገኙ ጠቃሚ ባክቴሪያዎች አሉ። ኃይል ለማግኘት እጅግ ይጠቅሙታል። ጎጂ የሆኑ ባክቴሪያዎችን ደግሞ እድገት ያዘገያል እና ጤናማ አንጀት እንዲኖራችሁ ያደርጋል። እንደ ቺያ ሲድ ያሉ ዘሮች በጸረ አንቲኦክሲደንት የበለጸጉ ናቸው። የምግብ መፈጨትን ይጠብቃሉ፣ እብጠትን ይቀንሳሉ። ኦሜጋ 3 ፋቲ አሲድ አጠቃላይ እብጠትን ለመከላከል፣ ሆድ መነፋትን ለመከላከል እጅግ የሚረዳችሁ ይሆናል ማለት ነው። ስለዚህ የምግብ መፈጨትን ለማቀላጠፍና ጤናማ የሆነ የምግብ መፍጫ ስርዓትን ለመገንባት ቺያ ሲድ እጅግ የሚረዳችሁ ይሆናል። በመቀጠል የደም ስኳር መጠንን ለመቆጣጠር ቺያ ሲድ እጅግ የሚረዳችሁ ይሆናል። ቺያ ሲድ በአመጋገባችሁ ውስጥ ማካተት በደም ውስጥ ያለውን የስኳር መጠን በከፍተኛ መጠን እንዳይጨምር ያደርገዋል ማለት ነው። ቺያ ሲድ በፕሮቲን የበለጸገ ነው። ይህም ደግሞ የካርቦሃይድሬት መቀነስ እና የደም ስኳር መጠንን ለማስተካከል እጅግ የሚረዳችሁ ይሆናል። በፕሮቲን የበለጸጉ ምግቦች የጥጋብ ስሜት እንዲሰማችሁ በማድረግና የምግብ ፍላጎታችሁን በመቀነስ የተረጋጋ የደም ስኳር መጠን እንዲኖራችሁ ያደርጋል እና ከፍተኛ የደም ስኳር ወይም ደግሞ ካርቦሃይድሬት ይዘት ያላቸው ምግቦችን የመመገብ ፍላጎታችሁን እጅግ በከፍተኛ መጠን ይቀንሳል። ስር የሰደደ እብጠት የኢንሱሊን ውጤታማነት ላይ ተጽዕኖ ያሳድራል። የደም ስኳር መጠን መዛባት አስተዋጽኦ ያደርጋል ማለት ነው። ስለዚህ ከዚህ ጋር የተያያዘ ቺያ ሲድን ብትጠቀሙ፣ የቺያ ሲድን ውሃ ብትጠጡ የደም ስኳር መጠናችሁን ለመቆጣጠር እጅግ የሚረዳችሁ ይሆናል ማለት ነው። በመጨረሻ አዘገጃጀቱን ነግራችኋለሁ። 1-2 ማንኪያ ቺያ ሲድ በአንድ ብርጭቆ ውስጥ ታረጋላችሁ። ከዛ በኋላ እዛ ውስጥ ውሃ ትጨምራላችሁ። 30 ደቂቃ ታስቀምጡታላችሁ። ከዛ ወተት ወይም እርጎ ፍራፍሬዎችን ማካተት ትችላላችሁ ማለት ነው። እነሱን ጨምራችሁ መጠቀም ይኖርባችኋል ማለት ነው። ስለዚህ ይህንንም በስፋት ብትጠቀሙትና በተከታታይ ብትጠቀሙት እነዚህ ከላይ የጠቀስኩላችሁን የጤና ጥቅሞችን በስፋት የማግኘት እድላችሁ ሰፊ ይሆናል ማለት ነው። በመጨረሻ ግን ማስጠንቀቂያ፣ ብዙ መጠን መውሰድ የሆድ መነፋት ወይም ደግሞ ማስቀመጥን ሊያስከትል ይችላል። ሁልጊዜ ከበቂ ውሃ ጋር መዋሃዱን 20-30 ደቂቃ መጠበቃችሁን እርግጠኛ መሆን አለባችሁ ማለት ነው። ስለዚህ እንደዚህ አድርጋችሁ ብትጠቀሙት ብዙ የጤና ጥቅሞችን ታያላችሁ። የቺያ ዘሮች በአመጋገብ ውስጥ ማካተት አጠቃላይ የጤና ደህንነትን ለማሻሻል እጅግ የሚረዳችሁ ይሆናል ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ትምህርታዊ ቪዲዮ ይህንን ይመስላል። እንደተማራችሁበት ተስፋ አረጋለሁ። በነገው ዕለት በሌላ ጠቃሚ ትምህርታዊ ቪዲዮ እስከምንገናኝ መልካም ጊዜ። ቻው ቻው።